ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ የአማርኛ ፊደላትን ቃላትን መሰረት እንዴት አድርገን እንደምንመሰርታቸው ላሳያችሁ ማለት ነው። ኦኬ ቃላቶችን ሰብስበን እንግዲህ ፊደላቶችን ሰብስበን መጻፍ ማለት ነው። ቃላት ምስረታ የምንላቸው ፊደላቶችን ስብስብ አድርገን በአንድ ላይ መጻፍ ማለት ነው። ኦኬ አንድ ባንድ አነብላችኋለሁ። በደንብ አድርጋችሁ እናንተ ተከታተሉኝ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ብትሄዱ በጣም ምርጥ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ። ኦኬ እዚህ ጋር ጀምሬ ነው የማነብላችሁ። ቀመሰ ቀ ማለት የመጀመሪያ የመጀመሪያ ሰ የመጀመሪያ ኦኬ እዚህ ጋር እንደምነው ቀመሰ ቀመሰ ቀ ማለት የመጀመሪያ የመጀመሪያ ሰ የመጀመሪያ ስንሄድ ወደ ቀጣዩ ስንሄድ እንግዲህ እንደምታዩት እዚህ ጋር ቀመሰ ቀመ የመጀመሪያ የመጀመሪያ ሰ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ቀመሰ የሚል ቃል ይሰጡናል ማለት ነው። ህልም ህልም ህ ማለት የሀ ቤተሰብ ስድስተኛ ለ ደግሞ የለቤተሰብ ስድስተኛ ም ደግሞ የመቤተሰብ ስድስተኛ እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን ይላል? ህልም የሚል ቃል ይመሰርቱልናል ማለት ነው። ህልም የሚል ቃል ይመሰርቱልናል። ወደ ቀጣዩ ስንሄድ ሀብት ሀብት ሀ ማለት የመጀመሪያ ብ ደግሞ የቤተሰብ ስድስተኛ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ሀብት የሚል ቃል ይመሰርቱልናል ማለት ነው። ሀብት የሚል ቃል ይመሰርቱልናል። ወደ ቀጣዩ ስንሄድ ሮጠ 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 ማለት የአ ቤተሰብ ስድስተኛ ሮ ደግሞ የረ ቤተሰብ ሰባተኛ ጠ ደግሞ የጠ ቤተሰብ የመጀመሪያዋ ሮጠ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ሰላም ሰላም ሰ ማለት የመጀመሪያ ላ ደግሞ የለቤተሰብ አራተኛ ም ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ሰላም የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጠቃሚ 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 ኦኬ ወደ ቀጣዩ ስንሄድ ጠቃሚ ጠቃሚ ጠ ማለት የመጀመሪያ ቃ ደግሞ የቀ ቤተሰብ አራተኛ ም ደግሞ የመ ቤተሰብ ሶስተኛ በአንድ ላይ ስናነበው ምን ይላል? ጠቃሚ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቆሻሻ ቆሻሻ ቆ ማለት የቀ ቤተሰብ ሰባተኛ ሻ ደግሞ የሸ ቤተሰብ አራተኛ ሻ ደግሞ የሸ ቤተሰብ አራተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ቆሻሻ የሚል ቃል ይመሰርቱልናል ማለት ነው። ቆሻሻ የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ህይወት ህይወት ህ ማለት የሀ ቤተሰብ ስድስተኛ የ ደግሞ የቤተሰብ ስድስተኛ ወ ደግሞ የመጀመሪያ ት ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ምን ይላል? ህይወት ህይወት የሚል ቃል ይመሰርቱልናል ማለት ነው። አሳዛኝ አሳዛኝ አ ማለት የመጀመሪያ ሳ ደግሞ የሰ ቤተሰብ አራተኛ ዘ ደግሞ የዘ ቤተሰብ አራተኛ ኝ ደግሞ የኘ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? አሳዛኝ የሚል ቃል ይመሰርቱልናል ማለት ነው። ጨዋታ ጨዋታ ጨ ማለት የመጀመሪያ ዋ ደግሞ የወ ቤተሰብ አራተኛ ታ ደግሞ የተ ቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? ጨዋታ የሚል ቃል ይመሰርቱልናል ማለት ነው። መክር ምክር ም ማለት የመ ቤተሰብ ስድስተኛ ከ ደግሞ የከ ቤተሰብ ስድስተኛ ር ደግሞ የረ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ምክር የሚል ቃል ይመሰርቱልናል ማለት ነው። ልማት ልማት እንግዲህ ል ማለት የለቤተሰብ ስድስተኛ ማ ደግሞ የመ ቤተሰብ አራተኛ ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ስናነብ ምን ይላል? ልማት የሚል ቃል ይመሰርቱልናል ማለት ነው። ጠላት ጠላት ጠ ማለት የመጀመሪያ ላ ደግሞ የለቤተሰብ አራተኛ ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ጠላት የሚል ቃል ይመሰርቱልናል ማለት ነው። ሀላፊነት ሀላፊነት ሀ ማለት የመጀመሪያ ላ ደግሞ የለቤተሰብ አራተኛ ፌ ደግሞ የፈ ቤተሰብ ሶስተኛ ን ደግሞ የመጀመሪያ ተ ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ሀላፊነት የሚል ቃል ይመሰርቱልናል ማለት ነው። ማወቅ
ማወቅ ማ ማለት የመቤተሰብ አራተኛ ወ ደግሞ የመጀመሪያ ቀ ደግሞ የከቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ማወቅ የሚል ቃል ይመሰርትልናል ማለት ነው። ከዘመቻ ዘመቻ ዘ ማለት የመጀመሪያ ቻ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? ዘመቻ የሚል ቃል ይመሰርትልናል ማለት ነው። ማሃበር ማህበር ማ ማለት የመቤተሰብ አራተኛ ሀ ደግሞ የሀ ቤተሰብ ስድስተኛ በ ደግሞ የመጀመሪያ ር ደግሞ የረ ቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ማህበር የሚል ቃል ይመሰርትልናል ማለት ነው። መልስ መልስ መ ማለት የመጀመሪያ ል ደግሞ ለቤተሰብ ስድስተኛ ስ ደግሞ የሰ ቤተሰብ ስድስተኛ እነዚህ ፊደላቶች መልስ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ማ ሀ ሌ መሃሌ ማ ማለት የመቤተሰብ አራተኛ ሀ የመጀመሪያ ሌ ደግሞ ለቤተሰብ አምስተኛ በአንድ ላይ ስናነበው መሃሌ የሚል ቃል ይመሰርትልናል ማለት ነው። ሰበሰበ ሰ ማለት የመጀመሪያ በየመጀመሪያ ሰ የመጀመሪያ በየመጀመሪያ እነዚህን ፊደላት በአንድ ላይ ስንሰበስብ የሚል ቃል ይመሰርትልናል ማለት ነው። ዘማሪ ዘማሪ ዘ ማለት የመጀመሪያ ፊደል ማ ደግሞ የመቤተሰብ አራተኛ ሬ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ስናነበው ዘማሪ ዘማሪ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።